A little boy from Rosario, Argentina, on behalf of every little boy wearing his shirt. Messi on a million backs. Messi for a million. የሁለቱ የዓለም ዋንጫ እንደ ቀልድ ነው 4 ወር ሞላው። ታተኛው ሊዮኔል ሜሲ መጨረሻ ህልም የተሳካበት የዓለም ዋንጫ እንደ ቀልድ 4 ወር አስቆጠረ። ዓለም ሁሉ ሁለት የእግር ኳስ ድምቀቶች ሊዮ ሜሲና ክርስቲያኖ ሮናልዶ ኳስን ከማቆማቸው በፊት የዓለም ዋንጫ እንዲያሳኩ ይመኝ ነበር። ነገር ግን የሚዘጋጀው አንድ የዓለም ዋንጫ ነው። ቢያንስ አንዱ እንደማያሳካ የተረጋገጠ ነገር ነው። የሊዮ ሜሲ አርጀንቲና በብዙዎች የቀድሞ የዓለም ዋንጫን እንደምታሳካ ግምት ተሰጥቷታል። አዎ ሊዮ ሜሲ ወደ ኳታር፣ አርጀንቲና ወደ ኳታር የምድብ የመጀመሪያውን ጨዋታ 5-6 አግብታ አርጀንቲና ታሸንፋለች ሲባል ሳይጠበቅ በሳውዲ አረቢያ 2-1 በሆነ ውጤት ተሸነፈች። ብዙዎች ተስፋ እንደመቁረጥ አደረጉት። አንዳንዶች የ2010ን የዓለም ዋንጫ ስፔንን በመጥቀስ አርጀንቲናም እንደ ስፔን የምድብ የመጀመሪያ ጨዋታዋን ተሸንፋ የዓለም ሻምፒዮን ትሆናለች አሉ። ነገር ግን አንገት በላይ የነበረ ንግግር ነበር እንጂ ከልብ የመነጨ በራስ መተማመን አልነበረም። ከኛ ጋር ሆኖ አናሳፍራችሁም ያለው የእግር ኳስ ምታተኛው በምድብ ሁለተኛ ጨዋታ ላይ ከሜክሲኮ ጋር አስደናቂ ጎል አስቆጥሮ ሀገሩ አርጀንቲና 2-0 በሆነ ውጤት ተሸነፈች። አሁን የጠፋው ተስፋ ተመለሰ። ምድብ ሶስተኛ ጨዋታ ላይ ከፖላንድ ጋር የተጫወተችው አርጀንቲና አሁንም በቁርጥ ቀን ልጇ ታግዛ አሸነፈች። አርጀንቲና ምድቧን በበላይነት ወደ ቀጣይ ዙር አለፈች። በጥሎ ማለፉ ጨዋታ ከአውስትራሊያ ጋር ደረሳት። በአንጻራዊ ቀላል የምትባል ሀገር ብትሆንም የሚፈጠረው አይታወቅም እያሉ የሚጨነቁ የአርጀንቲና ደጋፊዎች ቁጥር ቀላል አልነበረም። የምታተኛው ሀገር ግን ይህንንም ጨዋታ በበላይነት 2-1 በሆነ ውጤት አሸንፋ ወደ ቀጣይ ዙር አለፈች። ኔዘርላንድስ ጋር የተገናኘችው አርጀንቲና 2-0 ስትመራ ቆይታ በመጨረሻ ደቂቃዎች የሊዮ ህልም ሊጨናገፍ በሚመስል መልኩ 2-2 ሆኑ። ወደ ጭማሪ ሰዓት አምርተው ምንም ጎል ሳይቆጠር በፔናልቲ ሹታውት ምስጋና ለዲቡ ማርቲኔዝ ይግባና ለሊዮ ሜሲ እሞታለሁ እንዳለ ቃሉን በተግባር አሳየ። አርጀንቲና አለፈች። በቀጣይ ዙር ብራዚልን ጥላ ያለፈችው ክሮኤሺያ ጋር ደረሳት። አርጀንቲናም በድንቅ የቡድን ስራ 3-0 ውጤት 3-0 በሆነ ውጤት አሸነፈች፣ ወደ ፍጻሜ ያለፈች። አሁን ሁሉም የእግር ኳስ ቤተሰብ ደስታ እኩል ጭንቀት ሆነባቸው። በአንድ በኩል አርጀንቲና ለፍጻሜ ማለፏ ቢያስደስታቸውም በአንድ በኩል ደግሞ በፍጻሜው ተሸንፋ አሁንም ሊዮ ሜሲ ለእግር ኳስ ለከፈለው ውለታ እግር ኳስ ውለታ ቢስ ተሆነበት ይሆን ወይ እያሉ መጨነቅ ጀምሮ፣ በሌላ በኩል የፍጻሜ ተፋላሚ የ2018 ሻምፒዮን በአንጻራዊ በጣም ጠንካራ ብሔራዊ ቡድኖቹ ፈረንሳይ መሆኑ አስጨንቋቸዋል። አዎ የዓለም ሕዝብ በጉጉት የሚጠብቀው ፍጻሜ እስከሚጀምር ሰዓት አልደርስ ብሏል። መድረስ አይቀርም ደረሰ። ፍጻሜው ተጀመረ። ፈራቹን ያክል ያልሆነችው ፍራንስ ሲደናገጡ ታዩ። ፔናልቲ ቦክስ ውስጥ ደምበሌ በዲማሪያ ላይ ጥፋት ሰራ። ዳኛው ፔናልቲ ሰጡ። ሊዮ አስቆጠረ። 1-0 በአርጀንቲና መሪነት ጨዋታው ቀጠለ። አርጀንቲና ጨዋታውን ተቆጣጥራ በበላይነት እየተጫወተች ነው። ሁለተኛው ጎል አስደናቂ ቅብብሎች ዲማሪያ አስቆጠረ። በቃ ሁሉ ነገር ተቀየረ። የሊዮ ሀገር አርጀንቲና ደጋፊዎች ዋንጫውን የበሉ ያክል ደስታቸውን መግለጽ ጀመሩ። ለእረፍት 2-0 ያመራችው አርጀንቲና ሁለተኛው አጋማሽ ተጀመረ። አሁንም የዲሾ ፍራንስ ያን ያክል የሚፈራው ጥንካሬያቸው አብራቸው አልነበረም። 80 ደቂቃ ተቃረበ። እዚህ ደቂቃ ላይ የአርጀንቲና ብሔራዊ ቡድን ኒኮላስ ኦታሜንዲ አላስፈላጊ ጥፋት ሰራ። ዳኛው ፔናልቲ። ፈረንሳዊ ኮከብ ኪሊያን ምባፔ ጎል 2-1። ወዲያው አስደናቂ ጎል ምባፔ ያስቆጠረ 2-2። አሁንም የሊዮ ህልም ላይሳካ ነው ተባለ። መደበኛው 90 ደቂቃ ተጠናቀቀ። ወደ ጭማሪ 30 ደቂቃ አመሩ። ጭንቀት፣ ፍርሃት በደጋፊ ላይ ይታያል። በተቃራኒው ሜዳ ውስጥ ያሉት የአርጀንቲና ተጫዋቾች አልሸነፋይነት፣ ተስፋ ለመቁረጥ እስከ መጨረሻው ሽርፍራፊ ሰከንድ በቆሙለት ዓላማ መፋለም ጀመሩ። 12ኛው ደቂቃ ላይ በአስደናቂ ቅብብል ሊዮ ጎል። አርጀንቲና ድጋሚ በመታተኛ ልጇ 3-2 መምራት ጀመረች። ምን አይነት ጨዋታ ነው! ከ5 ደቂቃ በኋላ የአርጀንቲና ተጫዋቾች ፔናልቲ ቦክስ ውስጥ በእጅ ኳስ ነካ። አለምንም አንገራገር ፔናልቲ ሰጡ። የፍራንስ የቁርጥ ቀን ልጅ ኪሊያን ምባፔ አስቆጠረ 3-3። አዎ አሁንም የሊዮ ሜሲ ህልም ላይሳካ ነው ወይ ተባለ። ዳኛው 3 ደቂቃ ጨመሩ። ፍራንስ በድጋሚ ከመምራት አቻ ከመሆንም አልፋ አራተኛ ጎል የምታስቆጥርበትን ንጹህ እድል አግኝታ ድንቁ ግብ ጠባቂ ዲቡ ማርቲኔዝ ከሸፈባት። ጨዋታው ተጠናቀቀ። ወደ ፔናልቲ ሹታውት። በፔናልቲ ምስጋና ለማርቲኔዝ እጆች ይግባና አርጀንቲና ሻምፒዮን ሆነች። ሊዮ ለዘመናት ለማሳካት የሚመኘውን ደግሞ ደጋግሞ ሞክሮ አልሳካ ያለውን ብቸኛ ነገር በስተመጨረሻ አሳካው። የዓለም እግር ኳስ ቤተሰብ ብቸኛ ሜሲ ላይ የሚያነሱትን ጥያቄ መለሰ። የምንጊዜ ምርጥ ተጫዋች የምንጊዜውንም ምርጥ ሽልማት አሸነፈ።
ቫሞስ አርጀንቲና፣ ቫሞስ ኳታር። A little boy from Rosario, Argentina, on behalf of every little boy wearing his shirt. Messi on a million backs, Messi for a million flashbulbs. One kick of the ball, one kick of the football. He's done it before, he's done it many times before in the Nou Camp, around Spain, around Europe. He's done it brilliantly for his nation in this competition. He must do it now. Messi must.